ሰላም ለእናንተ ይሁን። አንዳንድ ጊዜ በህይወታችን ውስጥ የእግዚአብሔርን ፕሬሰንሱን ወይም መኖሩን በህይወታችን ውስጥ ማለት ነው ፊል የማናደርግበት ጊዜ ይኖራል አይደል? እና እንደዚህ አይነት ስሜቶች ወደ ህይወታችን ውስጥ ሲመጡ ከእግዚአብሔር ሊሆኑ ይችላሉ። ምን እያልኳችሁ ነው? አንዳንዴ በስንፍናም ሆነ በኃጢአት ሰው ከእግዚአብሔር ይርቅና እግዚአብሔርን መፈለግ ሊያቆም ይችላል። እና እግዚአብሔር እንደዚህ አይነት ስሜቶችን ያመጣና ሰው የሆነ የእግዚአብሔርን መኖር በህይወቱ ውስጥ የሆነ የማይሰማው ከሆነ እግዚአብሔርን መፈለግ ይጀምራልና እግዚአብሔር በዚህ ውስጥ እርሱን እንድንፈልገው እንደዚህ አይነት ስሜቶችን ወደኛ ሊያመጣ ይችላል። አውግስቲን አንድ የሚናገረው ነገር አለ በዚህ በኑዛዜ መጽሐፉ የመጀመሪያው ክፍል ላይ ጌታ ሆይ አንተ ለራስህ አድርገህናልና በአንተ እስኪያርፍ ድረስ ልባችን ረፍት የለውም ይላል። ልባችን ረፍት እንዲያገኝ ልባችን እንዲያርፍ እግዚአብሔርን ማግኘት እንዳለብን ስለምናውቅ እንደዚህ አይነት ስሜቶች ሲመጡ እግዚአብሔርን መፈለግ እግዚአብሔርን መናፈቅ እንጀምራለን። እንደዛ እንዲሆን እግዚአብሔር እንደዚህ አይነት ስሜቶችን ያመጣል። ከመዝሙረኛው ዳዊት ጋር ሆነን ምን እንድንል ማለት ነው? ዋላ ይላል። ዋላ እንስሳ ነው። ዋላ ወደ ውሃ ምንጭ እንደሚናፍቅ ጌታ ሆይ እንዲሁ ነፍሴ ወደ አንተ ትናፍቃለች እንድንል ማለት ነው። እና በጣም የሚያስገርሙ ደግሞ ለምሳሌ ምግብ በጣም ናፍቆ በልተው ምናምን ልክ ስጠግብ ወደ ጎን ታደርገዋለህ። እግዚአብሔር አምላክን ግን ናፍቀኸው ምናምን ወይም ናፍቆህ ልክ ስታገኘው ጠግበኸው ወደዛ የምታደርገው አይደለም። ናፍቀው ባገኘኸው ቁጥር ሁል ጊዜም ያ ነገር ቅርበታችሁ እየጨመረ ቢሄድ ቁጥር የምታገኘው ትልቅ ነገር ስለሆነ ያኛውን ደግሞ እያሰብክ ሁሌም የምትናፍቀው ነው። እግዚአብሔር ሁሌም የሚናፈቅ ነው። ስለዛ እየናፈቀው ከእርሱ ጋርም ደግሞ እየኖርክ እንድትኖር ያደርጋል ማለት ነው። እንደዚህ አይነት ስሜት የሚሰማን ሰዎች በተቻለን አቅም ንስሐ መግባት፣ መጽሐፍ ቅዱስ ማንበብ፣ ይሄ እንዳለ ሆኖ ደግሞ በዋናነት በተቻለ አቅም በተቻለ ፍጥነት ወደ ቅዱስ ሚስጥር ወይም ወደ ቅዱስ ቁርባን ልንቀርብ ይገባል። ለዛ ውስጥ ደግሞ ክርስቶስ እንደምናገኝ